ታሳዝነኛለች። ካንተ ጋር ስትሆን እኔ እንደሚከፋኝ ስለምታውቅ አሁን ላይ እኔ ባለሁበት ሰዓት ካንተ ጋር አትሆን። እንግዲህ ምን ማድረግ ይቻላል? በዛ ላይ የኔና የአባዬ ሚስጥር ይዛ እስካሁን ሳትናገር ስም ብላ ቀኔ መውጣት እፈልጋለሁ። እንዴ ብዬ ቆይንስ ማን አለኝ? ያላችሁም እኮ እናንተ ናችሁ። ለማን ጥለሽ በእድሜ መጨረሻ ላይ እንዴት የት ጥለሽ ነው የምትሄጂው? የወለድኩሽ ያሳደግኩሽ አንቺ ራሱ ቃጅልን ነው የምመስለው። ያው እንግዲህ ቆንጅና ከዘራችን ነው። ኢቪ ራሱ እኮ ሞናሊዛ ነው የምመስለው። እኔ የምልህ ለምን መሰለህ የፈለግኩ ህንዶች ብዙ ጊዜ ይሄ ጥንቆላ ላይ ምናምን ጎበዝ ናቸው ይባላል እና እውቀቱ አላቸው ይባላል። ለዛ ነበር የፈለግኩ። አውቃለሁ ጋሼ አንተ እንደማታደርገው። እኔ እኮ ወደ ቤት የምመለሰው የትም ቦታ መሄጃ ስለሌለኝ እኮ ነው እንጂ ከዚህ በኋላ አንተ እንደማታደርገው አውቃለሁ። ለማርታ እውነቱን ነግራታለሁ። ከአንቺ 2 ልጅ እንደወለድኩ አውቃ እውነት አንቺን እዛ ቤት ውስጥ ታኖርሻለች? ተው ጋሼ፣ እኔ ስለሱ ማሰብ አልፈልግም። ደረጀና ሰላም ዛሬ እንግዲህ ጠበቅ ያለው ውይይት ሲያደርጉ ነበረ። እንግዲህ አቶ ደረጀ ሰላምን ወደዚህ ቤት ድጋሚ መመለስ የለብሽም የሚል አቋም ነበረ ሲያሳውቃት የነበረው። እሷ ደግሞ በፍጹም ከዚህ ቤት ወጥቼ መኖር አልችልም እያለችው ነበረ። ይሄ የሆነበት ምንድነው እንግዲህ ያው ሰላምም በነገራችን ላይ ሁለቱም ትክክል ናቸው። ግን 2 ሰው ትክክል ሆኖ የሆነ መንገድ ላይ 2 ሰው ትክክል መሆን አይችልም። አንድ ሰው ብቻው ትክክል ሊሆን የሚችለው ሁሉም ሰው በሐሳቡ ትክክል ነው። ምናልባት አንድ መንገድ ላይ መንታ መንገድ ላይ 2 ሰዎች ቆመው መሄድ ያለባቸው አንድ ላይ ነው የሚሄዱበት፣ ወይም ደግሞ መዳረሻቸው መነሻቸውም ሆነ መዳረሻቸው አንድ ቦታ ነው። ማዕከል ላይ የሆነ መንታ መንገድ ላይ ይሄኛውን በዚህ ያሰዳል፣ ይሄ በታችኛው እንሂድ ይላ፣ አንደኛውም ደግሞ በላይኛው እንሂድ ብሎ ሁለቱም የተለያየ ሐሳብ ቢመጣባቸው እዛ ቦታ ላይ ቁጭ ብለው በስሜት ወይም በቁጣ ሳይሆን ቁጭ ብለው ነገርዮሽን አውርተው አንድ ላይ መሄድ ይችላሉ። ስለዚህ ወይም ደግሞ ምናልባት በሁለቱም ያሉት መንገድ ትክክል ሊሆን ይችላል። ትክክል የሆነበት ምክንያት ምንድነው? ያንኛው ምናልባት ሳብ ያለ ሊሆን ይችላል ማለት ረዘም ወይም ርቀቱ ትንሽ ዙሪያ ይቅርታ የሆነ ዙሪያ ሊሆን ይችላል መንገዱ ማለት ሰዓት ሊሆን ይችላል። አንደኛው ደግሞ መንገዱ አጭር ሆኖ ግን ምናልባት ያ መንገዱ አቀበት ቁልቁለት ሊኖረው ይችላል፣ ወይ ደግሞ መንገዱ ምቹ ያልሆነ ወይም ደግሞ አንኮምፈርተብል የሆነ መንገድ ሊሆን ይችላል። ድንጋዮች፣ ጠጠር ምናምን የበዛበት አቀበት ቁልቁለት የበዛበት ሊሆን ይችላል። ግን ደግሞ አጭር ነው መንገዱ። ሁለቱም ሐሳባቸው ትክክል ነው። የኛው መንገዱ አቀበት ቁልቁለት አለው፣ መንገዱ አይመችም፣ ድንጋማ ነው። ስለዚህ ይሄንን ድንጋይ ስናንኳኳ ሽቅብ ቁልቁል ስንል አቀበቱ ታይም ይዝብናል። በዚህ አማካይነት እኛም ከምንደክም አቀበቱ በጣም ከባድ ነው። ስለዚህ በዚህ ሁኔታ ከምንሄድ በዚህኛው የተወሰነ መንገዱ ራቅ ቢልም ራሳችን ጠብቀን ከተራመድን ይሄኛው ይቀርበናል ሊል ይችላል። ያኛውም ሰው እያሳመኝ ነው። ይሄኛው ደግሞ እንዴ ይሄን ሁላ መንገድ ስንወዘወዝ ለምንድን ነው እቺኛው ግን እቺን አቀበቷን ተወጣን መንገዱ ያልቃል ኦሬዲ ብሎ ይሄኛውን ሰውዬ ለማሳመን ሁለቱም ሐሳባቸውን ይሰጣሉ። ስለዚህ ሁለቱም በርግጥ በተለያየ ሁለታቸውም ግን አንድ ላይ መሄድ ያለባቸው ወይ ደግሞ ሼር አድርገውት ወይም ደግሞ አብረው ተጋርተውት የሚሄዱት መካከላቸው ባንድ ይዘውት የሚሄዱት የሆነ ነገር ነው ይችላል። አንደኛ እያወሩ መሄድ ይኖርባቸው ይችላል፣ ወይም ደግሞ መመካከር ያለባቸው ነገር ኖር ይችላል። ሁለተኛ ደግሞ ምናልባት ኬሪንግ ወይም ደግሞ ተሸክመውት የሚሄዱት ነገር ሊኖራቸው ይችላል። በዛ አማካይነት ግዴታ ለየብቻ ከሄዱ ያ በጋራ ተጋርተውት የሚሄዱት ሸክም አንደኛው ሰው ላይ ይሆናል። ያኛው አንደኛው ሰውዬ ደግሞ አይችለው ይችላል። ስለዚህ ያላቸው አማራጭ ምንድነው? ቁጭ ብለው ከመናደድ ወይም ደግሞ ስሜታዊ ከመሆን መንገድ ወጥተው ረጋ ብለው ራሳቸው መመካከር ማሰላሰል ወይ ካልሆነ ነገሩ እጣጥለው መሄድ አለባቸው። ስለዚህ ደረጀና ሰላምም የገጠመን ነገር እሱ ነው። ደረጀ እዚህ ቤት መምጣት የለብሽም፣ ምክንያቱም እኔ 2 ሚስት አንድ ላይ አላስቀምጥ አልችልም። ሲቀጥል ነገ ጧት ማርታ ይሄን ነገር የሰማች ለታ እርምጃ ትወስዳለች። እሷ መጀመሪያ ቀርማ ራሷ ይሄን ነገር መቆጣጠር አቅቷት ልትሞት ትችላለች። ግን እንኳን ከተረፈች የመጀመሪያ እርምጃው የመጀመሪያዋን ድንጋይ የምትወረወረው ወደ አንቺ ነው። ስለዚህ ለምን አንደኛ በቃ ልጆችን ይዘሽ ቤት ተከራይልሻለሁ፣ ቤት እገዛልሻለሁ፣ እዛ ቤት ገዝቼልሽ ትቀመጫለሽ አላት። እሷ ደግሞ በፍጹም አለች። እሷ ደግሞ ለምን ብሎ ሲጠይቃት
አንደኛ ልጆች እንደዚህ ሆነው ማደግ አይችሉም። አንደኛ ሁለቱም ልጆችን አንድ ላይ ሆኜ ማሳደግ ነው ያለብኝ። አንተ ይሄኛውን ባቢ ለብቻ አድርገህ ከኔ ጋር አድጎ ነገ ጧት ደግሞ ነፍስ ሲያቅ ወንድ ልጅ ነው የግዴታ ትፈልገዋለህ። ስለዚህ እንደማንም አባብለህ ልጁን ትወስድብኛለህ እና የዚህ ሰዓት እኔ ብቻ ልቅሮይ አለ ልጅ ፍቅር እንዴት አድጋለሁኝ? ስለዚህ እዚህ ቤት እመጣለሁኝ 20 ዓመት አብሬያችሁ ቆይቻለሁ አይደለ? አዲስ ሰው አይደለሁም አይደለ? ስለዚህ በቃ ልጄንም ዳጣንም ወንዱንም ልጅ ይዤ እዚሁ አሳድጋለሁኝ። የሚሆነው ነገር ይሆናል። አብረን መጋፈጥ ያለብን ነገር እንጋፈጣለን። እምቢ ካልክ ደግሞ አንተ ትጎዳለህ። መካከል ላይ እኔ ማድረግ ያለብኝን ነገር አድርጋለሁ እያለች ጭምር እንደማስፈራራት እያለችው ነበርና ደረጀ በጣም እንተናደደ። በእርግጥ እሱም ልክ ነው። በሚስቱ ላይ በሚወዳት በሚያከብራት ሚስቱ ላይ ለዛውም እንግዲህ ለማርታ አይነት በጣም ጀግና ጠንካራ ሚስት ላይ 2 ልጅ ወልዶ ለዛውም ደግሞ የልጆቹ እናት ቤት አምጥቶ አንድ ላይ ከሚስቱ ጋር ማስቀመጥ በጣም አእምሮ ራሱ በጣም ከባድ ነው። ደረጀ ትክክል ነው። ስለዚህ ሰላምም ደግሞ ነገ ጧት የሆነ ነገር ቢፈጠር ልጆችን በታተኝ እንትን ብዬ የሆነ ነገር ቢፈጠር ሜዳ ልጆችን ማስቀረት አልችልም። ከዛ ሲያልፍ ሲቀጥል ደግሞ እንዴት አድርጌ ነገ ጧት ልጆቼ አለ እናትና አባት ፍቅር ማደግ የለባቸውም የሚለው ሀሳቧ እሷም አስተማማኝ ነው። እና ግን ደግሞ እንዴት እንደሚሆን አላውቅም። ምክንያቱም ሰላም በጣም ገግማለች። በጣም ስለገገመች ይሄ ነገር ግዴታ ወደ ሰላም ሀሳብ እንትን ማለቱ አይቀርም መሻማቱ። ምክንያቱም ደረጀን ኦልሬዲ እምቢ ብለዋለች እሷ። ስለዚህ ትንሽ ከባድ ነው ቤተሰቦቻችን። በዛ ላይ ደግሞ እንግዲህ አክስትየቱ ይሄው የምትጎረጉደው ጉድጓድ በጣም ብዙ ነው። ታወጣለች፣ ታወርዳለች። እየፈለገች ያለችው ነገር በጣም ከባድ ነው ቤተሰቦቻችን። ሰላም ደግሞ ከመጣችላት ጭራሽ ሌላ ማለት ነው ሌላ ኬዝ ሌላ መዘዝ ነው የሚሆነው። እንግዲህ እዚህ ውስጥ አይታችኋል ዳጣን በተለያየ መልኩ እንትን ለማለት ነው የፈለገችው። አሁን ደግሞ ይሄው ብላ ብላ በመጨረሻ እንግዲህ ጠንቋይ ቤት ሄዳለች። ጠንቋይ ቤት ሄዳ እንግዲህ በደረቀ ሌሊት እዛ ሄዳ ሰይጣን ቤት ታጫጭሳለች ማለት ነው። ምን ይዛ እንደምትመጣ አይዱ ነው አንቺ ምናምን እያለ እንግዲህ እየጠራራት ነበረ። እንግዲህ እሷም ልቧ ሞቅ ሳይለው አይቀርም። ፈጣሪ ትዕግስት ስጥ የመድኃኒዓለም ከእንደዚህ አይነት አደጋ ይሰውራችሁ። አርጁን ፈልጋ አፈላልጋ እንግዲህ አግኝታ ያው የህንዲ እንትን ስለሆነ እና ፕሊስ ብላ እንግዲህ ለምነዋለች። እሷም ሲስተማቲክ ሆና ነው እንግዲህ ምን ታደርግልኛለች ሲላት ያው አብጌልን እንትን ልሃለሁ ብላ ነው። እሷም ደግሞ እንዳቅምቲ እንዳቅሙ አለ ሀገሬ ሰው እና በጣም እያሳቀች ነበረ። ያሰበችበት ነገሮችን ያየችበት መንገድ የሚገርም ነበርና ያላትን አስተሳሰቧን ሳላዲንቅ አላልፍም። ብቶ በዛ አማካኝነት እንግዲህ ነገሮችን ለማስተካከል እየሞከሩ ነው ያሉት፣ ግን የሚሳካ አይመስለኝም። እንግዲህ ሁሉንም ነገር የምናየው ነው የሚሆነው። ዝረዛ አክስትየዋ እንግዲህ ዛሬ ያለችው ያው ጠንቋይ ቤት ናት እንዳልኳችሁ ነው። ምን ሊፈጠር ይችላል የሚለውን እግዚአብሔር ነው የሚያውቀው። አላህ አለም ብሏል አረብና ትንሽ ከበድ ይላል። ውድ ቤተሰቦቻችን እንግዲህ ቀጣይ ደግሞ ሁሉም ነገር ተስተካክሎ መልካም እንደሚሆን ተስፋ እናደርጋለን። በቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉን እናመሰግናለን። መልካም ጊዜ። ባይ ባይ።